የኛ ፖሊሲ በአፍሪካ አፓርታይድ ተብሎ የሚጠራው ነው። ይህ ፖሊሲ ብዙ ጊዜ በተሳሳተ መንገድ የተረዳ ይመስለኛል። እንደውም የመልካም ጎረቤትነት ፖሊሲ ተብሎ ቢገለጽ ይቀል ነበር። ምናልባትም የበለጠ የተሻለ መግለጫ ይሆን ነበር። እኛ አፓርታይድን ተግባራዊ ካደረጉት ደቡብ አፍሪካን ከተቆጣጠሩትና በጥሩ ሁኔታ ካስተዳደሩት የቀድሞ ፖለቲከኞችና ትውልዶች የተገኘን ነን። በደቡብ አፍሪካ እምብርት በዓለም እጅግ አነጋጋሪና ሚስጥራዊ የሆነች አንዲት ከተማ አለች። ይህች ከተማ የነዋሪዎቿ የመጥፋት ፍርሃት የወለዳት ቋንቋቸውና እምነታቸውን የሚጠብቁባት አስተማማኝ መኖሪያ ስትሆን ከውጭ ለሚመለከቷት ግን በዘር መለያየት ላይ የተገነባች የአፓርታይድ የመጨረሻዋ ምሽግ ናት። እጅጌውን ሰብስቦ ለስራ የተዘጋጀ ወጣት በሰንደቅ ዓላማዋ ላይ በማንገብ የወደፊት እጣህን ራስ ፍጠር የሚል መርህ ብታነግብም ሌላውን በማግለልና ራስን በግንብ በማጠር የሚገኝ ሰላም እስከመቼ ሊዘልቅ ይችላል የሚል መሰረታዊ የሁሉና ጥያቄ ይነሳባታል። ደቡብ አፍሪካ ኦራኒያ ከተማ ገብተናል። በዓለም ላይ በጣም ዘረኛው ከተማ የሚለው ስም ለኦራኒያ የተሰጣት ቅጽል ነው። 3000 ነዋሪዎች ያሏት፣ ነጭና ክርስቲያን ብቻ የሆኑባት፣ ጥቁሮች መኖርም መስራት የማይችሉባት ኦራኒያ ለአንዳንዶች የአፓርታይድ የመጨረሻው ምሽግ፣ ለሌሎች ደግሞ ባህልን፣ የራስ ዕድልን በራስ የመወሰን መብት ምሳሌ ናት። እኛ ግን በመፈረጅ ብቻ መወሰን አንፈልግም። ማየት፣ መነጋገርና መረዳት እንፈልጋለን። ምክንያቱም እውነተኛው ጥያቄ ከማንኛውም የተለየ ነገር ጋር ድንበር በመፍጠር በርግጥ መኖር ይቻላል የሚለው ነው። ኦራኒያ የሚገኘው እዚሁ ደቡብ አፍሪካ እምብርት ውስጥ ምንም አይነት ነገር በሌለበት ምድረ በዳ ላይ ነው። ኦራኒያ የተመሰረተው በ1991 ዓ.ም የአፓርታይድ ስርዓት እየፈራረሰ በነበረበት ወቅት ነው። አፓርታይድ መለየት የሚል ትርጉም ያለው የአፍሪካንስ ቃል ሲሆን ደቡብ አፍሪካን ለ50 ዓመታት ያህል ያስተዳደረ የዘር መድሎ የፖለቲካና የማህበራዊ ስርዓት ነበር። ነጮችና ጥቁሮች በሁሉም ነገር ተለያይተው የሚኖሩባትን ሀገር እስቲ በሐሳባችሁ ሳሏት። ትምህርት ቤቶች፣ ትራንስፖርቶች፣ ሆስፒታሎች፣ የባህር ዳርቻዎች፣ ሌላው ቀርቶ የመቀመጫ ወንበሮች እንኳን ሳይቀሩ የተከፋፈሉ ነበሩ። ነገር ግን አፓርታይድ መለያየት ብቻ አልነበረም። ለህዝቡ አንድ ወገን ብቻ መብቶችን የሚያረጋግጡ፣ ሌላኛውን ወገን ግን ከሁሉም ነገር የሚያገሉ ህጎች የነበሩበት ስርዓታዊ ኢፍትሃዊነት ነበር። ይሁን እንጂ በ80ዎቹ ማብቂያ ላይ በዓለም አቀፍ ተጽዕኖና በሀገር ውስጥ ሁከት ምክንያት የነጮች መንግስት ስርዓቱን ከዚህ በላይ ሊያስቀጥል እንደማይችል ተገነዘበ። ነገር ግን ሁሉም ሰው ለዚህ ለውጥ ዝግጁ አልነበረም። አፓርታይድን ደግፈው የነበሩ አንዳንድ አፍሪካነሮች የነጮች የበላይነት ሲያበቃ ስልጣናቸውን ብቻ ሳይሆን ማንነታቸውንም የሚያጡ መስሏቸው ነበር። በዚህ ምክንያት የተወሰኑ ቤተሰቦች በኦሬንጅ ወንዝ ዳርቻ የሚገኝ አንድ አሮጌና የተተወ የግንባታ ቦታ በመግዛት አንዲትን ከተማ ከባዶ መገንባት ጀመሩ። በዚህም ኦራኒያ ተወለደች። ሙሉ በሙሉ ለአፍሪካነሮች ማህበረሰብ ብቻ የሆነች ከተማ፣ ነጭ ብቻ ሳይሆን በባህልም አፍሪካንስ የሆኑ ሰዎች መገኛ ኦራኒያ ተመሰረተች። እዚህ በእርግጥም የሚናገሩት አፍሪካንስ ቋንቋን ብቻ ነው። የአፍሪካነር ታሪክ ያጠናሉ። እንዲሁም ልክ እንደ ክፍለ ዘመን በፊት እንደነበሩት አፍሪካነሮች የካልቪኒስት ሃይማኖትን ይከተላሉ። ኦራኒያ ዝም ብሎ ቦታ ብቻ አይደለም፣ እሳቤ እንጂ። ይህም እሳቤ የራስን የተለየ ዝግና የተጠበቀ ዓለም በመፍጠር ባህልን መከላከል ትችላለህ የሚል ነው። በዚህ ስፍራ ውስጥ በአንድ በኩል የሚስብህ፣ በሌላ በኩል ደግሞ ከከተማዋ ለቀህ እንድትወጣ የሚገፋፋ የሆነ ነገር አለ። በመንገድ ላይ ሁሉም ነገር እንቅስቃሴ አልባ ይመስላል። ማንም የለም። ከነዋሪዎች ጋር ለመቀራረብ ቀላል ሲሆን አንድ ደግ ሰላምታ ብቻ በቂ ነው። እዚህ ደህንነታችን የተጠበቀ ነው። በእውነትም ደስተኞች ነን። የራሳችንን የአፍሪካንስ ቋንቋ በምንናገርበት፣ ሃይማኖታችንና ሃይማኖታዊ ባህላችንን በነጻነት በምንኖርበት በራሳችን አፍሪካኖች መካከል መቆየት እንፈልጋለን። ከዚህ በተጨማሪ ደህንነታችን ተጠብቆና ተከልለን ለመኖር እንሻለን። ለገበያ ስንወጣ ቦርሳዬን ማን ይቀመኛል ብዬ ወደ ኋላ መመልከት የለብኝም። ወይም ደግሞ ማታ ተኝተን ሳለ ምን ሊፈጠር ይችላል ብዬ መጨነቅ የለብኝም። ወደ ኦራኒያ የመጣ ነው ለዚህ ነው። ወንጀል የደቡብ አፍሪካ ብሔራዊ ችግሯ ሲሆን በየቀኑ ከ64 ሰዎች በላይ ይገደላሉ። በዚህ ምክንያት በኦራኒያ ከሚኖሩት 2500 ነዋሪዎች መካከል የልጆቻቸውን የወደፊት ህይወት ለመጠበቅ ሲሉ ከሌላው የደቡብ አፍሪካ ክፍል በቅርቡ የመጡ ሰዎች እዚህ ልጆቻችንን ማንም ይወስድብናል ወይም በመኪና ይገጭብናል ብለን ሳንሰጋ መንገድ ላይ እንዲጫወቱ እንፈቅዳለን። እዚህ ልጆቹ እንደ ሰው የማደግና ባህላችንን በአፍ መፍቻ ቋንቋቸው የመማር ዕድል በእርግጥም ይኖራቸዋል። ከወሰኑ
ደግሞ በግልጽ እንደሚታወቀው ከዚህ ውጪ ከከተማው ውጪ ሊጠቀሙበት ይችላሉ። ሁሉም ነገር በእጃቸው ነው። እርሱም ደግሞ ገበሬ ይሆናል። አዎ ገበሬ ይሆናል። ከዚህም በተጨማሪ በኦራኒያ መኖር ካንተ ከተለዩ ወይም ከማይመስሉ ሰዎች መለየት ነው ብለው የሚያስቡም አሉ። እኔ ራሴን እንደ ኦራኒያዊ ነው የማየው። ታማኝነቴ የሚጀምረው ከኦራኒያ ነው። ከዚያም በተወሰነ መልኩ ከኦራኒያ ውጭም ይዘልቃል። ይህ ማለት ግን ከኦራኒያ ውጪ በባህል ረገድ ለኛ የሚሆን የወደፊት ተስፋ ይታየናል ማለት አይደለም። በእርግጥኛ ደቡብ አፍሪካውያን ነን። የምንኖረው ደቡብ አፍሪካ ውስጥ ነው። እንዲሁም በመላ ሀገሪቱ ከምንወዳቸው ቦታዎች ጋር ትስስር አለን። ነገር ግን ከምንም በላይ እኛ ኦራኒያውያን ነን። ምክንያቱም ቅርሳችንን በመጠበቅና በመንከባከብ ረገድ በንቃት የምንሳተፈው እዚህ ነው። እኛ እንድንኖር የማይፈልጉ ሰዎችም አሉ። ዋነኛው የተሳሳተ ግንዛቤ ኦራኒያ በዘር ላይ የተመሰረተ ድርጅት ወይም ዘረኛ ከተማ ተብሎ መታሰቡ ነው። እዚህ ኦራኒያ ውስጥ ያንድን ሰው ማንነት መከላከል ማለት ማንነቱን መጠበቅ ብቻ ሳይሆን በተግባር መገንባት ማለት ጭምር ነው። እንደምትመለከቱት ቦታው በጡቦች የተሞላ ነው። እዚህ ሰራተኞቹ የሚጠቀሙባቸው እነዚህ ጡቦች በጣም ልዩ ናቸው። እነዚህ የሙቀት መከላከያ ጡቦች ናቸው። ምክንያቱም እዚህ በቀንና በሌሊት መካከል ያለው የሙቀት ልዩነት በጣም ከፍተኛ በመሆኑ ነው። በተለይም በክረምትና በበጋ መካከል ያለው ልዩነት ከፍተኛ ነው። በክረምት ቅዝቃዜው እስከ -5 ዲግሪ ይደርሳል። በበጋ ደግሞ ሙቀቱ እስከ 45 ዲግሪ ይወጣል። እነዚህ ሰራተኞች ለሚመጡት ሰዎች ሁሉ የሚመቹና ለመኖሪያነት ዝግጁ የሆኑ ቤቶችን መገንባት አለባቸው። አሁን ላይ ወደ 3000 የሚጠጉ ሰዎች ቢኖሩም ግባቸው ግን በሚቀጥሉት 50 ዓመታት ወደ 50000 የሚጠጉ ሰዎችን ለመቀበል ኦራኒያን ይገነባሉ። እንግዲህ ይህች ትንሽ ከተማ እንዴት እንደምትለወጥ አስቡት። በተጨማሪም የዚህችን ከተማ ልዩ ባህሪ የሚያሳይ አንድ በጣም አስፈላጊ ዝርዝር ነገር አለ። እርሱም ሁሉም ህንጻዎች ሲገነቡ ከዛፎች ቁመት ማጠር አለባቸው። ምክንያቱም እዚህ ያለው የከተማ ፕላን ግብ እንደሚሸሹባቸው እንደ ኬፕ ታውን ወይም ጆሃንስበርግ ያሉ ግዙፍ ከተሞችን መፍጠር ሳይሆን ገጠራማ ከተማን መገንባት ነው። እዚህ ከተማዋ እንግዳ ተቀባይና ለሰው ልጅ ምቹ የሆነ ገጽታ ሊኖራት ይገባል ብለው ያስባሉ። በኦራኒያ ከትንሽ ማህበረሰብ ወደ ታላቅ ብሔር ለመለወጥ እጅግ በጣም ከባድና ከፍተኛ ዓላማ ያለው ተልዕኮ የተሰጣቸው መሐንዲሶች ከተማዋን ለመገንባት ደፋ ቀና ይላሉ። እዚህ ኦራኒያ ውስጥ ጥቁር ሰራተኞችን ላለመቅጠር ለምን እንደመረጣችሁ ልታስረዳኝ ትችላለህ? ዋነኛው ምክንያት የሌሎችን ባህሎች ጉልበት ለራስ ኢኮኖሚ ጥቅም ብሎ መበዝበዝ በስነ ምግባርም ተቀባይነት አለው ብለው ስለማናምን ነው። ይህ አካሄድ እንዳልሰራ አሁንም እንደማይሰራና በስነ ምግባርም ተቀባይነት እንደሌለው አይተናል። ስለዚህ በእርግጥም መለወጥ ነበረብን። በተጨማሪም የገዛ ወገናችንን በኢኮኖሚ ነፃ ስለምናወጣ የራሳችንን ኢኮኖሚ እናበረታታለን። ይህ የአፍሪካነር ከተማ ነው። ስለዚህም አንድ ቀን በዚሁ ስም ልንጠራው እንፈልጋለን። አፍሪካነሮች መጥተው የራሳቸው ቤት እንደሆነ የሚሰማቸው ይህ የኛ ቦታ ነው ብለው የሚያምኑበት ስፍራ። በአፍሪካንስ ቋንቋ ከተማን መገንባት ማለት የወደፊት ህይወትን መገንባት የሚል አባባል አለን። እዚህ ኦራኒያ ውስጥ የኔ ተልዕኮ ይህ ነው። አሁን ነገሩ ይበልጥ ግልጽ የሆነ ይመስለኛል። ኦራኒያ በህይወት ለመቀጠል ብዙ አዳዲስ ዜጎች ያስፈልጓታል። በዚህ ተልዕኮ ውስጥ ለመሳተፍ በመላው አህጉሪቱ የተበተኑ አፍሪካነሮች ጥሪ ይደረግላቸዋል። ነገር ግን በኦራኒያ ለመኖር መፈለግ ብቻውን በቂ አይደለም። ወደ ከተማዋ ለመግባት በኮሚሽን የሚመራና በ3 መሰረታዊ መስፈርቶች ላይ የተመሰረተ በጣም ጥብቅ የሆነ የምልመላ ሂደት ማለፍ ያስፈልጋል። አንድ ዜጋ አፍሪካንስ ቋንቋን አቀላጥፎ የሚናገር አፍሪካነር መሆን አለበት። እኛ ሰዎችን በኢኮኖሚ የሚረዳ ትልቅ መንግስት ስለሌለን ራሱን መርዳት የሚችል ሰው መሆን ይኖርበታል። ስለዚህ የሥራ ዕድል መፍጠር፣ ሥራ ማግኘት ወይም በቂ ቁጠባ ሊኖርህ ይገባል። በመቀጠልም ግለሰቡ ቀደም ሲል የነበረበት የወንጀል ቅጣት ወይም የእጽ ሱስ መኖሩን እናያለን። ይህ ሰው እዚህ የሚመጣው በርካታ የሆኑትን ልጆቻችንን ለመጉዳት ነው ወይስ ልጆቻችንን ከእጽ ከጥቃትና ከኃይል ድርጊቶች ነፃ ሆነው ይኖራሉ የሚለውን እናረጋግጣለን። በመጨረሻም የባህል ጉዳይ አለ። የኛን አቋሞች፣ እምነቶች ይቀበላሉ፣ የክርስትና እምነታችንን ይጋራሉ። እነዚህ መስፈርቶች በጣም ጥብቅ መመሪያዎች ሊመስሉ ቢችሉም በእውነቱ ግን በጣም መሰረታዊ የሆኑ መመሪያዎች ናቸው። ወደዚህ ማህበረሰብ ማለትም ወደዚህ የአፍሪካነሮች ክልል ለመግባት ከፈለጉ እኛ እዚህ የምንጠቀምባቸው መመሪያዎች እነዚህ ናቸው። እስቲ እንዲህ አይነቱን ሁኔታ በሐሳባችን እንሳል። እኔ ኦራኒያ ውስጥ የምኖር አፍሪካነር በሆንና በውጭ ሀገር ትምህርቴን እየተከታተልኩ ሳለ
ከአንዲት ጥቁር ሴት ጋር ፍቅር ቢይዘኝ ለመጋባት ወስነን ወደ ኦራኒያ ብንመለስ ከባለቤቴ ጋር ኦራኒያ ውስጥ መኖር እችላለሁ? ያቺ ግለሰብ አፍሪካነር አይደለችም ማለት ነው? አዎ አይደለችም፣ ጥቁር ናት። ኦራኒያ ለአፍሪካነሮች ብቻ የተዘጋጀ ቦታ መሆኑን አስታውስ። እንዲህ ባሉ አጋጣሚዎች ብዙ ሰዎች ብዙ ባህሎች ያሉበትን ከተማ መኖር ይመርጣሉ። ማንኛውም ሰው ጥያቄ ማቅረብ ይችላል፣ ነገር ግን ምክር ቤቱን ማሳመን ይኖርባቸዋል። ምንም እንኳን ሰዎች ወደ ኦራኒያ እንዲመጡ ከሚያደርጓቸው ምክንያቶች መካከል ከፍተኛ የሆነ ሙስና፣ በደቡብ አፍሪካ የታወቀው የአገልግሎት አሰጣጥ ውድቀትና በፋብሪካዎች ውስጥ የሚፈጸሙ አስከፊ ግድያዎች ቢጠቀሱም እነዚህ ሁሉ አስተዋጽኦ የሚያደርጉ ነገሮች መሆናቸው እርግጥ ነው። እኛም እንደ ገፊ ምክንያቶች እንመለከታቸዋለን። ነገር ግን ቀጥዬ የምጠቅሳቸው ነገሮች ለብዙዎች ሳቢ ምክንያቶች እንዲሁም ይበልጥ አስፈላጊ እንደሆኑ ተስፋ አደርጋለሁ፣ አምናለሁም። በመንገዶች ላይ ጉድጓድ የሌለባት፣ ወንጀል የማይፈጸምባትና ምንም ችግር የሌለባት ፍጹም ደቡብ አፍሪካን ማየት ፈልጋለሁ። እናም ሰዎች አሁንም ኦራኒያን ይመርጣሉ። ለዮስት ስንብት ከማድረጋችን በፊት ጥቂት ዩሮዎችን የኦራኒያ አካባቢ መገበያያ በሆነው ኦራ እንመንዝር። ይህ ገንዘብ ከዚህ ውጪ ምንም አይነት ህጋዊ ዋጋ የለውም ወይም የደቡብ አፍሪካን ራንድ በምንም መልኩ ሊተካ አይችልም። ነገር ግን በማህበረሰቡ ውስጥ በሁሉም ቦታ ተቀባይነት አለው። በተግባር ሲታይ ግን ገንዘቡ በማህበረሰቡ ውስጥ እንዲቀርና ራስን የመቻል አቅም ለማጠናከር የተፈጠረ የሸቀጦች መግዣ ስርዓት ነው። ደህንነት ብዙዎች ኦራኒያን ከሚመርጡባቸው ምክንያቶች አንዱ ለመሆኑ ምንም ጥርጥር የለውም። እዚህ ምንም አይነት ስርቆት፣ ጥቃት ወይም የተቀነባበረ ወንጀል የለም። ነገር ግን ይህ ማለት ከተማዋን የሚጠብቅ የለም ማለት አይደለም። ፖሊስ፣ የእሳት አደጋ ሰራተኞችና አምቡላንስ በእርግጥም በከተማው አሉ። እኛ የጸጥታ ክፍል ነን፣ ፖሊሶችም ነን፣ የእሳት አደጋ ሰራተኞችም እኛው ነን። እኛ የውሃ አገልግሎት ክፍልም ነን። በአጭሩ በከተማው ውስጥ ህግና ስርዓትን የሚመለከቱ ማንኛውም ነገሮች እዚህ እኛን ነው የምንሰራው። ኦራኒያ በጣም ሰላማዊ ናት፣ ነገር ግን ከድንበሮቿ ውጭ ያለው አካባቢም ሰላማዊ መሆኑን ማረጋገጥ አለብን። ከድንበር ውጪ ምንም አይነት የህግ ስልጣን የለንም፣ ነገር ግን እንደ ኢላማ ነው የሚሰራው። መሃል ላይ ኦራኒያ አለች። ኦራኒያ ሰላማዊ ከሆነች በዙሪያው ያለው ነገር ሁሉ ሰላማዊ ይሆናል። ለዚህ ነው አስፈላጊ የሆኑ የመከላከያ እርምጃዎችን የወሰድነው። መተህ እዚህ መኖር ከፈለክ ከሌሎች ቅድመ ሁኔታዎች በተጨማሪ የጣት አሻራን ወስዳለን። በዚህም የወንጀል ሪከርድ ያለብህ ወይም ንጹህ መሆንህን ማረጋገጥ እንችላለን። እንዳለመታደል ሆኖ ወደዚች ከተማ እጾች ይገባሉ። ስለዚህ በየጊዜው ድንገተኛ የእጽ ምርመራ እናደርጋለን። እዚህ ስትኖርና የቋሚ መኖሪያ ፈቃድ ስታገኝ ሰነዱን ትፈርማለህ። በመፈረምህም የህግ አስከባሪ አካላት በማንኛውም ቀንና ሰዓት በቀንም ሆነ በሌሊት ጠርተው የእጽ ምርመራ እንዲያደርጉብህ ፈቃድ ትሰጣለህ ማለት ነው። ከኦራኒያ ማህበረሰብ ህይወት ወጥተን ወደ እውነተኛ ከተማነት ለመሸጋገር የሚያደርጉትን የተለያዩ ነገሮች እንመልከት። ከነዚህም አንዱ በምስሉ ላይ እንደምትመለከቱት ያሉ ትምህርት ቤቶችን፣ ኮሌጆችንና ዩኒቨርሲቲዎችን መገንባት ነው። ይህ ዩኒቨርሲቲ በአይነቱ ልዩ ነው፣ ምክንያቱም በውስጡ ጠረጴዛዎች ወይም መጽሐፍት የሉትም። ይልቁንም ወጣቶች የቀጣዩ ትውልድ የኤሌክትሪክ ባለሙያዎች፣ የውሃ መስመር መሐንዲሶችና ለወደፊቷ ታላቅ የአፍሪካነር ከተማ ግንባታ የሚሆኑ ግንበኞች ለመሆን የሚለማመዱባቸው ትናንሽ የግንባታ ቦታዎች ናቸው ያሉት። እኔ እዚህ ያለሁት ለመገንባት ነው። ኦራኒያን የተሻለችና ጠንካራ ለማድረግ በግንባታው ሂደት አጋማሽ ላይ እንገኛለን። የኦራኒያ ዜጋ ለመሆን ይህ እጅግ አስደሳች ወቅት ነው። ለማህበረሰቡና ለሀገሪቱ እድገት ተብሎ ለተነደፈው ለዚህ ፕሮጀክት ይህ ወቅት እጅግ አስደሳች፣ ፈታኝና አስቸጋሪ ምዕራፍ ነው። በዚህ ጊዜ የዚህ ሁሉ አካል መሆን ትልቅ ክብር ነው። አፍሪካነር በመሆኔ ኩራት ይሰማኛል። ሁላችንንም እወዳለሁ፣ ባህላችንንም እወዳለሁ። በደቡብ አፍሪካ ውስጥ አንዳንድ ነገሮች ይከሰታሉ። በትምህርት ቤቴ በራሴ ቋንቋ መማር አልችልም። ይህ ደግሞ ለኔ ከባድ ነው። ኦራኒያን ውብ የሚያደርጋትም ይሄው ነው። እዚህ መማር እችላለሁ። እንዲሁም ነጻነት ይሰማኛል። ወደ ዩኒቨርሲቲ ግቢ ሂጄ ባህሌን ለማጥፋት የከተማዬን ወገኖች ለመግደል ዓላማ ያለውን ቡድን ድምጽ መስማት አልፈልግም። ሁኔታው ተገልብጦ ቢሆን ኖሮ እንዲህ አይነት ሰዎችን እኛ እንገድላቸው ነበር። ይህን ዘፈን በኮሌጅ ውስጥ ብዘፍነው ኖሮ ወዲያውኑ በቁጥጥር ስር እውል ነበር። ስለዚህ እዚህ ጋር ትንሽ አድሎ አለ። እዚህ እያንዳንዱ ዜጋ የዚህ ማህበረሰብ አካል በመሆኑና ኦራኒያ ውስጥ በመኖሩ በእርግጥም ኩራት እንደሚሰማው ምንም ጥርጥር የለውም። በየቤቶቹና
እንደዚህ ባሉ ህንጻዎች ደጃፍ የተሰቀሉትን ሰንደቅ ዓላማዎች ሁሉ ማየት ትችላላችሁ። ይህ ሰንደቅ ዓላማ ለኦራኒያ መለያ ምልክት ነው። ምክንያቱም የአፓርታይድ ስርዓት ከማክተሙ በፊት የነበረውን የ1994ቱን የቀድሞ የደቡብ አፍሪካ ሰንደቅ ዓላማ ቀለማት የያዘ በመሆኑ ነው። ሰማያዊ፣ ነጭና ቢጫ ቀለማት አሉት። ነገር ግን ይህኛው ልዩ ምልክት አለው። ምልክቱም ስራ ለመጀመር እጅጌውን የሚሰበስብ ሰውን ያሳያል። ይህ ደግሞ በጣም ቀጥተኛ መልእክት ነው። ምክንያቱም እዚህ ኦራኒያ ውስጥ ይህ ማህበረሰብ ያለምንም የውጭ እርዳታ ደረጃ በደረጃ በከፍተኛ ጥረት እንደተገነባ ለሁሉም ማስታወስ ይፈልጋሉ። ከቀሪው ዓለም ተለያይተው መቆየት ቢኖርባቸውም እንኳ ራሳቸውን መቻላቸውንና ሁሉንም ነገር በራሳቸው ማድረጋቸውን ለነርሱ ትልቅ ኩራት ነው። ይህንን ሰንደቅ ዓላማ በጥንቃቄ ከተመለከታችሁ ስለ ኦራኒያ ብዙ መረዳት ትችላላችሁ። ማንነታቸውን ለመከላከል በምሳሌያዊ ሁኔታ ግንቦችን የመገንባት ፍላጎታቸውን ያሳያል። ነገር ግን ኦራኒያ ምን እንደሆነች እንድንረዳ ሊረዳን የሚችል አንድ ሰው ብቻ አለ። ስሙ ካሬል ቦሾፍ ይባላል። እርሱም የአፓርታይድ አባት ተብሎ ከሚጠራው ሄንሪክ ቨርወርድ የወንድም ልጅ ነው። ከሁሉም በላይ ደግሞ የቀድሞዋ ደቡብ አፍሪካ የፈረሰች በነበረችበት በ90ዎቹ ዓመታት ኦራኒያን የመሰረተው ሰው ልጅ ነው። ብዙ ሰዎችን ሊያስገርሙ የሚችሉ መጽሐፍትን እዚህ ይመለከታሉ። ብዙ ሰዎች የሚገረሙ ይመስለኛል። አዎ በጣም ነው የሚገረሙት። ኦራኒያን ጎብኝተውት የነበሩት ኔልሰን ማንዴላ በተወሰነ መልኩ ምንን በለው ልክ እንደ ቤተሰብ ጓደኛ ሆነው ነበር ማለት ይቻላል። በእርግጥ ማጋነኔ ሊሆን ይችላል፣ ግን ልክ ነው። እሳቸው ኦራኒያን እንደ ጊዜያዊ ክስተት ያዩት ነበር ብዬ አስባለሁ። ዘላቂ ይሆናል ብለው አላሰቡም ነበር። በፍጹም አለመሰላቸውም ነበር። ይልቁንም ችግር የለውም ራሳቸው ማስተዳደር ካለባቸው ያስተዳድሩ የሚል አመለካከት ነበራቸው። ማንዴላ ለኦራኒያ አጥፊ በሆነ መንገድ ጠላት ሆኖ አያውቅም። በዚህም ደስተኞች ነን። የመጀመሪያው ጥያቄ ምናልባትም ትንሽ ጠንከር ያለ ሊመስል ይችላል። ነገር ግን ከኦራኒያ ውጭ ያሉ ብዙ ሰዎች ይህች ከተማ በዓለም ላይ ዘረኛዋ ከተማ እንደሆነች ያስባሉ። ታዲያ ነገሩ እንደዛ ነው? ለሚሰጣችሁ ቅጽል ስም ምን ታስባላችሁ? ከውጭ ሲታይ አብረው የሚኖሩ አዲስ ማህበረሰብ የሚመሰረቱ የነጮች ስብስብ ብቻ ነው የሚታየው። በእኛ እይታ ግን ጉዳዩ የነጮች ጉዳይ አይደለም። ጉዳዩ የቋንቋ፣ የባህልና ሰዎችን በአንድ ማህበረሰብ ውስጥ እንዲያውም በትልቅ ማህበረሰብ መዋቅር ውስጥ አንድ አድርገው የሚይዟቸው ትስስሮች ጉዳይ ነው። እኛ አፓርታይድን ተግባራዊ ካደረጉት ደቡብ አፍሪካን ከተቆጣጠሩትና በጥሩ ሁኔታ ካስተዳደሩት የቀድሞ ፖለቲከኞችና ትውልዶች የተገኘን ነን። እኛ በአካልም ሆነ በተወሰነ መልኩ በአስተሳሰብ የነርሱ ተተኪዎች ነን። የመጣንበትን ማንነት ሙሉ በሙሉ አንክድም። ነገር ግን ያንን የአስተሳሰብ መንገድ በድጋሜ እየቀረጽነው ነው። ደቡብ አፍሪካ በእኛ እይታ ለመረዳት በማያዳግት ምክንያት በጥሩ አይን አታየንም። ቀደም ሲል እኛ በጣም የበላይ ነበርን። ምናልባትም በእሴቶቻችን እና በስራ አፈጻጸማችን ትንሽ ጨካኞች ነበር። ውጤቱ ግን እንዳለመታደል ሆኖ የኛም ቋንቋ ወይም ደግሞ በተለይ የኛ ቋንቋ እንዲጠላ አድርገውታል። እንደ ጨካኞች ቋንቋ ተደርጎም ይቆጠራል። ዘወትር መድሎ ይፈጸምብናል። ነገር ግን ትልቁ ችግር ይህ አይደለም። ትልቁ ችግር እየተገደልን መሆኑ ነው። ወገናችን እየተገደለ ነው። በአሁኑ ወቅት ደቡብ አፍሪካ በጣም አመፀኛ ሀገር ናት። በየቀኑ ወገኖቻችን በፋብሪካዎች፣ በከተሞችና በሁሉም ቦታ ይገደላሉ። እኛ ጥቂት ህዝቦች ነን። በዚህ ሁኔታ መቀጠል አንችልም። ለዚህ ነው ምናልባትም ከሌሎች ይበልጥ ሐሳባዊ ከሆኑ ምክንያቶች በተጨማሪ ለህዝባችን አስተማማኝ መጠለያና ብሔራዊ መኖሪያ ቤት የሚያስፈልገን። የምዕራባውያን ስልጣኔ እጅግ ፈታኝ ወደሆነ ምዕራፍ እየገባ ነው። ስለዚህ የኛ ምርጥ መዳረሻ የዚህ ቀጣይ ምዕራፍ የምዕራባውያን ስልጣኔ ከድህረ ቀኝ ግዛት በኋላ ያለው ምዕራፍ አካል መሆን ነው። ኦራኒያ ወደፊት ይህንን ሚና እንዲኖራት እጸልያለሁ፣ ተስፋ አደርጋለሁ፣ እሰራለሁ። ነገር ግን የሚገርመው ነገር አንድ ባህል ከሌሎች ጋር ፈጽሞ ሳይገናኝ ሊተርፍ ይችላልን? ወይስ ከኛ የተለየ ነገር ሁሉ ስጋት ነው በሚል አስተሳሰብ ላይ የተገነባ ምሽግ ሆኖ ይቀራልን? ለዮስትና ለዜጎች ኦራኒያ የህልም ከተማ ናት፣ የመጥፋት ፍርሃት የወለዳት። በዙሪያው ያለው ነገር ሁሉ ሲቀየር፣ እነርሱ ግን ባሉበት ለመቀጠል ካላቸው ፍላጎት የመነጨች የህልም ከተማ፣ ቋንቋን፣ እምነትንና ታሪክን ለመጠበቅ እንዲሁም ያለምንም ጣልቃ ገብነት የራስን የወደፊት እድል ለመወሰን የተመሰረተ ከተማ ናት። እነዚህ አፍሪካነሮች ያላቸውን መከባበር ስናይ ያስገርማል። ይሁን እንጂ እነርሱን ለማይመስሉ ያላቸው እይታ ግራ ያጋባል። የዛሬውን ጉብኝታችን በዚያ በቃን።